ሀሳብ ሰጠ። አሁን ያለው ነገር የብዙ ሰዎችን ህይወት ከኔ ጀምሮ እየጎዳ ብዙ ነገር ወዲያ ወዲህ ሲያል መንፈሳዊ ነገር እየጠፋ ስጋዊ ነገር ስፍራውን ይይዛል ማለት ነው። አሁን ዛሬ አንድ ነገር ልናደርግ ይገባናል ብዬ ያልኳችሁ የመጨረሻው ነገር የድጋፍ ፊርማዎችን ዛሬ ጠዋት አሰባስበን ነበረ። ለሚቀጥለው 15 ቀን ይቀጥላል ማለት በዚህ ብቻ ሳይሆን በየግልም ይቀጥላል። ምንም ሚስጥር የሆነ ነገር የለም። እግዚአብሔር ብርሃን ነው። የምንሰራው ሁሉ በብርሃን ወረቀት ይጠቀለልን ሰዎች ጋር መሸጦት ሳይሆን በግልጽ በብርሃን በአደባባይ ስለዚህ አስተናጋጆች ይሄንን ያሳልፉልናል። ነገር ግን ስምና ፊርማ ነው የሚለው በምን ሐሳብ ላይ ተመርኩዞ እንደሆነ ይህ ስምና ፊርማ የሚቀርበው 2 ደቂቃ የምትፈጅ ነገር አነብላችኋል። ማለት ሽፋን ደብዳቤ ወይም ከቨር ሌተሩ ይሄንን ይመስላል ለማለት ነው። እንግዲህ ስትፈርሙ እንዲህ የሚለውን ሐሳብ ተስማምታችሁ ነው ማለት ነው። እኛ የወንጌል ብርሃን ቤተክርስቲያን ምዕመናን በሰሞኑ ቤተክርስቲያናችንን አስመልክቶ አፍራሽ እንቅስቃሴዎችንና ውሳኔዎችን በተመለከተ የሚከተለውን መግለጫ እናቀርባለን። አንደኛ፣ የወንጌል ብርሃን ቤተክርስቲያን በእግዚአብሔር የተመረጠች መሆኗን እናምናለን፣ እንቀበላለን። ልክ ነው። ሁለተኛው፣ መስራች ሐዋርያው ዳንኤል መኮንን ያለውን እና የተሰጠውን መንፈሳዊ ስልጣን እኛ ምዕመናን እንቀበላለን። መስራች ሐዋርያው ሶስት፣ ራሳቸውን የሾሙት የጠቅላላ ጉባኤ አባላት ነን የሚሉትን አልመረጥናቸው፣ አይወክሉም። አራተኛ፣ የሥራ አመራር ቦርዱ የጠቅላላው ምዕመናን ይሁንታና ፍላጎት የማያንጸባርቁ በመሆናቸው እኛ ለጉባኤው ሰላም ማጣት ተጠያቂ ናቸው በማለት እንዲወገዱ እንጠይቃለን። አምስት፣ በመስራች ሐዋርያው ዳንኤል መኮንን አመራርና ራዕይ ላይ ቅሬታ ያላቸውና በማናቸውም ደረጃ ላይ የሚገኙ ምዕመናን የወንጌል ብርሃንን ቤተክርስቲያን ከመልቀቅ ውጭ ሌላ እድል የሌላቸው መሆኑን እያስገነዘብን ይህ መግለጫ ለሚመለከተው የመንግስት አካል እንዲደርስልን ስንል በፊርማችን እናፍቃለን። አሁን ይህንን ከማድረጋችን በፊት ጠዋት በቀረበልን ጥያቄ ከጠየቁ ሰዎች መካከል ለ2 ሰዎች ብቻ እድል ሰጥቼ እንዲናገሩ ይናገራሉ። እህታችን ወይዘሮ ፋንታዬ መኩሪያ መጀመሪያ እሳቸው 1-2 ደቂቃ ይናገራሉ። ከዛ በኋላ እህታችን ወይዘሮ መስታወት ወደዚህ ቀረብ ይላሉ እና 2 ደቂቃ ብቻ ነው የሚሰጠው። እስከዛ እናንተ ወረቀቶቹን መበተን ትችላላችሁ። እግዚአብሔር ይመስገን። አሜን። የእግዚአብሔር ቤተሰቦች እግዚአብሔርን የምንመለከት የምንከተል የኢየሱስን መምጣት የምንጠባበቅ በቤተ ክርስቲያናችን በበቃ ነገር እኛ እንዳሉት ፍርድ ልንሆን ለፍርድ ሳይሆን እየጸለይን የንስሐ ልብ ይስጣቸው። እና በራእይ በተመረጠው ሐዋርያ በሚመጣበት ፈተና ልክ ከሐዋርያ ጳውሎስ ጋር የተስተካከለ እንደሆነ በደንብ አንብቤያለሁ። ምክንያቱም እሱ እንደዚህ አይነት ነበር። እኛ ደግሞ የመንግስተ ሰማያትና የኢየሱስን